you guys major updateዎች አሉ። ሶ ጠዋት እንደገመት ነው ማለት ነው ይሄ ሲስፋየር 11 ሰዓት ብቻ ነው የቆየው። 1 ሰዓት በኋላ ማለት ነው እስራኤል ይሄንን ሲስፋየር ሰፖርት አደርጋለሁ ግን ሌባኖንን ፓርት ኦፍ ዘ ሲስፋየር መሆን አችልም ብላ ሌባኖንን አታክ ማድረግ ቀጥላለች። የኢራን ስታንስ ግን ምንድነው እኛ ሁሉም ቦታ ሲስፋየር እንዲኖር ነው የምንፈልገው ኢንክሉዲንግ ሌባኖን ብለው ነበርና እሱ ብቻ ሳይሆን ማለት ነው 10 ፖይንት ውስጥ 3ቱ የመጀመሪያዎቹ ላይክ አት ወርከብል ቤሲስ እናወራበት የተባለው እንዳለ ቫዮሌት ተደርጓል። በዚህ ምክንያት ሲስፋየሩን አቁመናል ወይም ደግሞ ልናቆም ነው የሚል ነገር ከኢራን እየሰማን እንገኛለን። እና ጆከንት ማለት ነው የአንቲ ቴሮሪዝም ዳይሬክተሩ ማለት ነው ዊዝድሮ ያደረገው ሰውዬ ምን ሲል ነበረ? ዋትስ ሞር ኢምፖርታንት ስትሬት ኦፍ ሆርሙዝን ማስከፈት ነው የምንፈልገው ወይስ የእስራኤልን ሌባኖንን መጥፋት ለእስራኤል ፈንድ ማድረግ ነው የምንፈልገው ምናምን ብሎ ትዊት አድርጎ ነበር ማለት ነው። እና ይሄ ምን ያሳያል ማለት ነው ላይክ በሁለቱ መንግስታት በእስራኤል እና በዩኤስኤ ማለት ነው ታርጌት እና የጎል ዲፍረንስ አለ ማለት ዩኤስኤ ማለት ነው ያገኘችውን ወስዳ ማለት ነው ከዚህ መውጣት ትፈልጋለች። ሪጂም ቼንጅ አምጥተናል ይላሉ። ሪጂም ቼንጅ አላመጡም ግን በቃ ቪክትሪ ነው ምናምን ብላ ማለፍ ትፈልጋለች። ግን እስራኤል ማለት ነው የሆነ አይነት ኮላፕስ ማየት ትፈልጋለች። በቃ ኢራን ማለት ነው ዲስታቢላይዝ እንድትደረግ ትፈልጋለች። እና ሲስፋየሩን እንደገመት ነው ዲሬል እያደረጉት ይገኛሉ ማለት ነው። በዚህ ሰዓት ይከፈታል ተብሎ ሲጠበቀው የነበረው ስትሬት ኦፍ ሆርሙዝ ማለት ነው እስካሁን ድረስ በዚህ ምክንያት አልተከፈተም። እና በዚህ ምክንያት ማለት ነው የነዳጅ ዋጋ በቃ 10 ወደ ላይ ወደ ታች እያለ ይገኛል ማለት ነው። ደግሞ ማለት ነው በተለያዩ ጂሲሲ ስቴቶች ላይ አረብ ሀገራት ላይ ማለት ነው የተለያዩ ጥቃቶች እየደረሱ ነበረ ዛሬ በኢራን ማለት ነው። እና ምንድነው ሁለት ምክንያት ሊሆን ይችላል። አንደኛው ነው ከዩኤኢ የመጡ ድሮኖች የኢራን ቴሪቶሪ ውስጥ ገብተው አታክ እያደረጉ ነበር የተባለ ነበር። ሁለተኛው ግን ማለት ነው የኢራን ዲፌንስ ፎርስ ማለት ነው የሞዛይክ ዲፌንስ ፎርስ ነው እና እስካሁን አንዳንድ ጀነራሎች አሉ ስለዚህ ሲስፋየር ያልሰሙና እነሱ አታክ እያደረጉ ነው ላይክ ሳያውቁ አታክ እያደረጉ ነው የሚባልም ነገር አለ ማለት ነው። እና አዝ ሎንግ አዝ ዩኤስኤ እና እስራኤል በጎል ካልተስማሙ በስተቀር ሲስፋየር የሚባል ነገር የሚኖር አይመስልም ማለት ነው። እና አሁን እዚህ ጋር ያሉት ሀሳባችሁን ኮሜንት ሴክሽን አስቀምጡልኝ። እሺ በዚህ ሲስፋየር ደግሞ በዚህ ተኩስ አቁም ስምምነት ዙሪያ ደግሞ ዶናልድ ትራምፕ ምን ተናገሩ የሚለውን እንመለከታለን። በትሩዝ ስፔሻላቸው በትሩዝ ሶሻል ፔጃቸው ላይ ፖስት ያደረጉት እንመለከት። ኤርክራፍት and military personnel with additional ammunition, weaponry and anything else that is appropriate and necessary for the lethal prosecution and destruction of already substantial degraded enemy will remain in place. So this means እስካሁን ድረስ ያሉት any kind of ኤርክራፍቶች በሏቸው መርከብ በሏቸው ሚሊተሪ ፐርሰኔሎች እዛው ይሆናሉ። የትም ንቅንቅ አይሉም። ኢራን ለማጥፋት ወር ደግሞ ኢራን ዲስትሮይ ለማድረግ የምንጠቀምባቸው እንትኖች መሳሪያዎችና ነገሮች እዛው ይሆናሉ። የትም አይሄዱም በማለት ነው የተናገሩት። Until such time as real agreement is reached and fully complied with or ደግሞ ሙሉ በሙሉ ኮምፕላይ የሚያደርጉት ሙሉ በሙሉ የሚቀበሉትና ሙሉ በሙሉ የሚተገብሩት አግሪመንት እስክናገኝና እስክንፈራረም ድረስ እነዚህ ነገሮች እዛ ይቀመጣሉ እንደማስተማመኛ ይሆናል በማለት ማለት ነው። እዚህ ጋር ያስቀመጡት ነጥብ እንደምትመለከቱት no nuclear weapons and the Strait of Hormuz will be open and safe ይሄ ነገር መረጋገጥ አለበት የሚለው ነገር ካስታወሳችሁ እንግዲህ ጦርነቱ ሲጀምር የተጀመረበት የመጀመሪያው ዓላማ ምንድነው? ሪጂም ቼንጅ ወይ ደግሞ የአገዛዝ ለውጥና የአገዛዝ መለወጥ የሚባለው ነገር ላይ ነው እንግዲህ መጀመሪያ ፎከስ አድርገው የአሜሪካ ወታደሮች ሆነ የእንትኖች የዘመቱት እስራኤሎች ማለት ነው አክቹሊ አውቀዋል ሪጂም ቼንጅ ሊያመጡ እንደማይችሉ ኢራን ላይ ምንም አይነት ሪጂም ቼንጅ ወይ ደግሞ የአገዛዝ ለውጥ ሊያመጡ እንደማይችሉ አውቀዋል። ለዚያም ፕላናቸው ወደ ታዞሩት ክፍት የነበረው ወይ ደግሞ መጀመሪያ ከጦርነቱ በፊት ምንም ያልተነካው የነበረውን ስትሬት ኦፍ ሆርሙዝ መከፈትና ከዛ በተጨማሪ ደግሞ ኖ ኒውክሊየር ዌፐንስ የኒውክሊየር ጦር መሳሪያ አትይዙም የሚል ነገር ማለት ነው። እኔ በዚህ ፖስት ሂስ ካይንድ ኦፍ አክሰፕቲንግ ኢት ኢራን ማሸነፍ እንደማይችል ደግሞ ያሰበውን አላማና ያሰበውን ፕላን ኢራን ላይ ማሳካት እንደማይችል ሂስ ካይንድ ኦፍ አክሰፕቲንግ ኢት ቢኮዝ ምን መሰላችሁ ይሄ ጦርነት ማን ያሸነፈው ይሄን ጦርነት ማን ነው ድል ያደረገው ሁስ ካሚንግ ኦን ቶፕ ምናምን የሚባለው ነገር ላይ የምታስቡት መሰላችሁ ጦርነቱ ማን የጀመረው እና ምን ኦብጀክቲቭ ይዘው ነው ጦርነቱ የጀመረው? ጦርነቱ የጀመሩት እና እስራኤልና አሜሪካ አይደሉ? ምን ኦብጀክቲቭ ይዘው ሪጂም ቼንጅ እና ሙሉ በሙሉ የኢራን አገዛዝ ማፈራረስ የሚለው ነገር ላይ ሪጂም ቼንጅ አላመጡም። አገዛዙን አላፈረሱም። ጊዜ ገደብ ቢሰጣቸው መልሰው ሊተኩት የሚችሉትን ነገር ነው እንግዲህ ኢራኖች ያጡት ብዬ የማስበው። ቢካዝ ኢንፍራስትራክቸር መልሰው የሚገነባ ነው፣ ሚሊተሪ ኬፓቢሊቲ መልሰው የምታቋቁሙት ነው። ይሄ አጣ ነው አንመልሰው የሚሉት የሚችሉ ነገር የለም። ብቻ ምን ተናግሯል? our great military is loading up and resting እያረፈ ረፍት እያደረገና loading up ደግሞ ሌላ ተጨማሪ ትጥቆችን የታጠቀ ነው የሚገኘው። like we will wait እንጠብቃለን። ይሄ ነገር ማይሳካ ከሆነ we will unleash hell or ደግሞ ድጋሚ እንዘምትባቸዋለን የሚል ንግግር ነው እንግዲህ ያስቀመጡት። መጨረሻም አሜሪካ is back በማለት እንግዲህ በኤክስክላሜሽን ማርክ ነው ይህን ንግግራቸውን ደግሞ ይህን መልእክታቸውን የዘጉት። you think እናንተ እንደምታስቡት በዚህ ጉዳይ ላይ ምንድን ነው የእናንተ ሀሳብ?